የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። የምንገልበት ዓላማ ባይኖረንም የምንሞትበት ዓላማም አለን። የአዲስ ርዕዮተ ዓለምን ፍኖት ለወጣቱ ያሳየነው የወጣትነት ዕድሜውን ለምርምርና ለጥናት ያዋለ ነው። በገላው በአካሉ ላይ የሚያርፍን ስቃይን መከራን የመሸከም ኃይልን ያለው ግና ጭቆናን እምቢኝ የሚል ጀግና ወጣት ነው። ዓላማን ለማስከበር ዓላማን ለማስፈጸም ጨቋኞች ንጹሃንን መግደል እንደ ማሸነፊያ ዘዴ ቢጠቀሙበትም እርሱ ግን በተጻራሪው ለዓላማ ሲባል ሞት የነጻነት ፈለግ መሆኑን ያበሰረ አዲስ የርዕዮተ ዓለምን በር የከፈተ ወጣት ነው። አካሉን አምባገነናውያን በእስር ቤት ቢያኖሩትም የማይገታው የእርሱ እሳቤ ትላንትን ዛሬን ተመልክቶ የትላንትን ማንነትን የዛሬን ሁለንተናዊ እውነት የነገን ማንነት በአንድ ሳይሆን በሶስት መጽሐፍት ከእስር ቤት የገለጸ የነጻነት ፈርጥ ነው። መታሰርን ያሰረ መጨቆንን የጨቆነ አካላዊ ገራፊዎችን ባንጸፋው ህሊናቸውን እየገረፈ ያመከነም የተስፋ ክብሪትን ጭሮ የእውቀትን ኩራዝ ከጠባቧ እስር ቤት ለኩሶ ለዓለም ያበራ ወጣት ነው አህመዲን ጀበል። እርሱ ባል ነው፣ እርሱ አባት ነው፣ እርሱ የአባትና የእናቱ ልጅ ነው፣ እርሱ የሕዝብ ነው፣ ሕዝብም የእርሱ ነው። ራሱን ለሕዝብ ፍላጎት አሳልፎ የሰጠ ጀግና ነው ወጣቱ አህመዲን ጀበል። አገር መሪን ስታጣ መሪዎች ጫካ እንደገባ ሽፍታም አሸባሪ ሲሆኑ ለአገር የሚቆረቆር አገርን መምራት የሚችል መሪ መፍጠር እንደሚቻል ያመላከተም ነበረም። በሕዝባዊ ወያኔ ሓርነት ትግራይ የሚመራው አሸባሪ መንግስታዊ ቡድን በንጹሃን ዜጎች ላይ ሽብርን ሲፈጥር ዜጎች አጸፋዊ ተግባርን እንዳይመልሱ መረጋጋት እንዳለባቸው አርቀው ማሰብ እንዳለባቸው ያመላከተ ባለራዕይ ነው አህመዲን ጀበል። የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። ለማንም ጠላቶች አይደለንም። ኢትዮጵያውያን ሙስሊሞች በኢትዮጵያም የሚገኙ ሙስሊሞች ይባሉ በነበሩበት የአፄ ኃይለ ሥላሴ ዘመነ መንግስት የመደራጀትና ማገርን የመገንባት ህልም የነበራቸው ሙስሊሞች ማህበር ቢያቋቁሙም እንደ ዜጋ ማህበር ውስጥ ሙስሊም የሚል ስያሜ እንዳይኖር መደረጉም እውነት ሆኖ ሳለም አሁንም በአባቶቻችን ተጋድሎ የተመሰረተው አንድዬ የሙስሊሙ ድርጅት መጅሊስ በሕገ መንግስትና በዲሞክራሲ በተጠለለ መንግስት ተወስዶ ታሪክ ራሱን መድገሙን ይገልጻል። ከዛ በፊት በነበረው ላይ 1953 አካባቢ የኢትዮጵያ ሙስሊሞች የእስልምና ማህበር የሚባል ሲቋቋም የእስልምና ትበሉ የሰላም በሉ በሚል በአፄ ኃይለ ሥላሴ በተደረገው ሂደት መጨረሻ ላይም የዚህ ድርጅት መሪ ሙስሊም ያልሆነ ሰው እስከመሆን ሐጂ በሚል ስም ተለጥፎበት ለ3 ዓመታት ድርጅቱን ሲመራ ቆይቶ መጨረሻ ላይ ሲሞት የተቀበረው ቤተክርስቲያን ነው። ድፍን 12 ዓመታት እስላማዊ አለባበስን የሚለብሱ እስላማዊ ተግባርን የማይተገብሩ
ጸረ ሙስሊም የሆኑ የአመራር አካላት በሙስሊሙ ተቋም ውስጥ በመንግስት ተመርጠው ሙስሊሙን ማህበረሰብ የተቻላቸውን ያህል ሲያዳክሙ ነው በቃችሁ የተባሉት። ላለፉት 12 ዓመታት ህዝበ ሙስሊሙ የራሱን መሪዎች መምረጥ አልቻለም። ምርጫ ተደረገልኝ እየተባለ የተመጠሙ ሰዎች በሚዲያ ላይ ይታያሉ። በኢዳል ፍጥር፣ ኢዳል አድሃና አረፋ፣ መውሊድ እየተገኙ ንግግር ያደርጋሉ። ማን የመረጣቸው? ሙስሊሙ ማህበረሰብ እንቆቅልሽ ነው የሆነበት። ሙስሊሙ ማህበረሰብ በራሱ ተቋም ውስጥ የሚያገለግሉት ተመራጮች በህዝብ የተመረጡ እንጂ በመንግስት መሆን የለባቸውምና መንግስትና መጅሊስ ተባብረው አህባሽን በግዳጅ መጫናቸውን ያቁሙ። የህዝበ ሙስሊሙ ልጆች የመማሪያ ማዕከል የሆነው አወሊያ በህዝብ በተመረጡ አካላት ይተዳደር፣ ህገ መንግስት ይከበር የሚል ጥያቄ ነው በህዝብ የተመረጠው የመፍትሄ አፈላላጊ ኮሚቴ ያነሳው። ይህንን ጥያቄ በተገቢው መልኩ መመለስ የሚገባው መንግስት በህዝብ ላይ ሽብርን ከመፈጸም በስተቀር የሚሰማ ጆሮ አልነበረውም። እናም አልሰማም አለ። የህዝብ ጥያቄ የሚገታ አልነበረምና ዛሬም ጥያቄው እየተጠየቀም ይገኛል። በአጠቃላይ እነዚህን 3 መሰረታዊ ጥያቄዎች ጠይቀን በጣም ቀላል፣ በጣም ተራ፣ ይህ ሁሉ ወራት የማይፈጁ የሙስሊሙ መብት የሆኑ ማንም የማያገባውን ጥያቄ ተጠይቆ አገር የሚታመስ ከሆነ ሰዎች የሚደበደቡ ከሆነ ለምን ጠየቃችሁ በሚል ድራማ በመስራት ስም በመለጠፍ በማጨናገፍ በማስፈራራት በመደብደብ ይሄን መግታት እንችላለን ብለው የሚያስቡ ካሉ ምናልባት ኮሚቴውን ሰብስቦ ያስሩ ይሆናል። ምናልባት እንቅስቃሴ የሚያደርጉ ሰዎችን ያደናቅፉ ይሆናል። ነገር ግን ሙስሊሙ ማህበረሰብን ጥያቄ መቼም ቢሆን ማደናቀፍ እንደማይችሉ ዛሬ ተራ ሙከራ ያደረጉ ሰዎችም ይሁን ከዚህ በኋላ ማድረግ የሚፈልጉ ሰዎች ሊገባቸው ይገባል። ይህንን ካልኩኝ አገርን እንደሚያስተዳድር መንግስት ሳይሆን እንደ ማፊያና እንደ ዱርዬ ይንቀሳቀሳል ብለው ብዙዎች የሚጠሩት ህዝባዊ ወያኔ ሓርነት ትግራይ ተላላኪዎችና ካድሬዎች ወጣቱ ጸሐፊ የታሪክ ተመራማሪ አህመድ ዲን ጀበል ንግግሩን ሲያደርግ የተለመደውን የወንብድና ተግባር ማብራት በማጥፋት ሲጀምሩ ታዳሚው የመለሰላቸው ሰላማዊ መልስ ይህንን ይመስል ነበረም። ጄኔሬተር አለ። መብራት እንዲጠፋ ጄኔሬተሩ እንዲቋረጥ በጉልበት ተደርጎ ሌሎች ከምንጠብቀው ውጪ የሆኑ አላስፈላጊ ነገሮችን ቢከሰቱ ደግሞ መናገር አስፈላጊ አይደለም። እኛ ሰላማዊነታችን ስለሚቀጥል ቀደም ሲል ባልኳችሁ መሰረት በሰላማዊነታችን ተነስተን ብድግ ብለን ኮሽታ ሳናሰማ ወደ መጣንበት እንመለሳለን ማለት ነው። ጀነሬተር አካባቢ ጥብቅ ቁጥጥር አድርጉ። ምናልባት የሚተናከሱ ሊኖር ይችላልና ጠብቁ። መጅሊስ ምርታዊ የሆነ የመሪነት ብቃቱን ያሳየው አህመድ ዲን ጀበል ታዳሚው በንቃት በትጋት ሲቪል ለብሰው ለመረበሽ የመጣን ደህንነት በሕግና በታሪክ ተጠያቂ ለማድረግ የምስል ማስረጃ እንደዚሁም የቪዲዮ ማስረጃ ማህበረሰቡ መያዝ እንዳለበት ገልጾም ነበረም። ይህንን የመሰለ መረጋጋትና የዓላማ አትኩሮት የመሪነት ብቃት ካለው ግለሰብ እንጂ ዝም ብሎ የማይከሰት መሆኑን ብዙዎች ዛሬም ይመሰክራሉ። ፍርድ ቤት እንኳን ብንቀርብ
ሲቪል ለብሰው የመጣ ረብሻ መፍጠር የፈለገ ደህንነት ቢኖር እንኳን ፎቶግራፉን አንስተን ቪዲዮውን ቀርጸን ማንነቱን ለይተን ፍርድ ቤት እንሞግታለን። አንድ የመንግስት ባለስልጣን ስልጣን ስለያዘ ብቻ ከህገ መንግስት በላይ አይሆንም። አንድ የፖሊስ ኃላፊም ይሁን ፖሊስ ኮሚሽነር ይሁን ጠቅላይ ሚኒስትሩም ቢሆኑ ከህገ መንግስቱ በታች እንጂ ከህገ መንግስቱ በላይ አይደሉም። ህገ መንግስት ይከበር ያለን ንጹህ ዜጋም አክብሮ መሸለም ሲገባ ድራማ ሰርቶ አክራሪ አሸባሪ ማለቱ ቀደም ሲል የታወቀ የአምባገነናውያን ሴራ ነበረም። ግን ጨቋኞች የተቻላቸውን ያህል በፍረጃ ቢንፈራገጡም የሁሉም አቋም የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን አለን የሚል ነበረም። በመናገራችን ህገ መንግስቱ የሚለው ላይ ይተግበርልን ስራ ላይ ዋልልን የሚል ጥያቄ በማንሳታችን ድራማ ሰርተው በቴሌቪዥን ቢያሳዩ የሆነ ነገር ለጣጥፈው ቢሰሩ አስመሳይ የሆኑ ብዙ ነገሮች ቢደረጉ እነዚህ ሁሉ እኛ አሁንም እደግማለሁ የምንገልበት ዓላማ የለንም። የምንሞትለት እስላም ግን አለን። ማንም ይሁን ማን እሱ ያሉትን የጸጥታ አካላት ይሁኑ ጨቋኞች ያላቸው ታላቅ መሳሪያ ማሰር፣ መደብደብ፣ መግደል ሊሆን ይችላል። ይህ አካላዊ ስቃይ በመሆኑ በልቦና ውስጥ የሰረጸን ህዝባዊ ጥያቄን መቀልበሱ ግን ያልምዣት ነው። አህመዲን ተናግሮት ነበረም። ዛሬ ሊያስፈራሩ የሞከሩትም ይሁኑ ማንኛውም አካል ህጋዊ ሆነን እስከሄድን ህገ መንግስታችንን ጠብቀን መብታችን ይከበር በማለታችን ጸረ ሰላም ቢሉን ህገ ወጦች ቢሉን ስም ቢለጥፉልን ሊያስሩን ሊያሸማቅቁን ይችሉ ይሆናል። ሊያስሩን ሊያስፈራሩን ይችሉ ይሆናል። ሊያስሩን ሊደበድቡን ይችሉ ይሆናል። ነገር ግን መቼም ቢሆን የሙስሊሙን ጥያቄ መቀልበስ አይችሉም። መታወቂያን አሳይቶ ህግን ለመተግበር የማይሞክር ህገወጥነትን ተመርክዞ ህገወጥ ሥራ የሚሰራ ህግ አስከባሪ ያለባት ሀገር ሆናለች ኢትዮጵያ። በህወሓት አስተዳደር ውስጥ ሰዎችን በማፈን ሰዎችን በማገት በአገሪቷ ላይ ረብሻ አስነስቶ በሰው ደምና በሰው ህይወት የሚሳለቅ ጸረ ህግ የሆነ ህግ አስከባሪ ያለባት ሀገር ሆናለች ኢትዮጵያ በህወሓት አምባገነናዊ አስተዳደር። በተገቢው መልኩ ህገ መንግስታዊ መብትን የተጠየቀው መንግስት አቅጣጫ አንስቶ ህዝቡ ስለተገደሉ ሰዎች እንዲያዝን፣ ህዝቡ ስለታሰሩ ሰዎች እንዲሯሯጥ፣ ህዝቡ ስለቆሰሉ ሰዎች እንዲያስብና የቆሰሉ ሰዎችን ለማሳከም እንዲጥር የማወዛገብ ሥራ የሚሰራው አሸባሪው የህወሓት መንግስት ጥረቱ በሙሉ ከሽፏል። ግጭት፣ ሁከት የህዝበ ሙስሊሙ ዓላማ አልነበረምና ግና በእምነትና በመብት መደራደሩ በፍጹም በጭራሽ የማይቻል በመሆኑ እነሆ ጥያቄው ሳይዛነፍ ለ4 ዓመታት ቀጥሏል። ምናልባት እኛን አግተው ቢሆን ኖሮ እዚህ ያላችሁ ሰዎች ስሜት ውስጥ ገብታችሁ እዚህ ያላችሁ ሰዎች ተናዳችሁ ረብሻ ውስጥ ቢገባ ሌላም ትንኮሳ እስካሁንም ቢደረግ ካሁን በኋላም ቢደረግ ስም ለጥፈው የአፍሪካ ህብረትን ስብሰባ ረበሹት፣ ለመረበሽ አሰቡ ብለው ተራ ከንቱ ፕሮፓጋንዳ በቴሌቪዥን እንደተወራው ምናልባት መሳሪያ ሊያደርጉን ሞክረው ይሆናል። ማን ያውቃል? በህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት ከንቱ የሆነ አስተዳደራዊ ብቃት እንዳለው ይታወቃል። ስህተቱን በስህተት የሚያርም ከስህተት የማይጠራ የስህተት ቁንጮ መሆኑ በርግጥም ከንቱነቱን አረጋጋጭ ነው። ከንቱ ይላቸዋል። የተነሳንበት መሰረታዊ ጥያቄ የተነሳንበት የመብት ጥያቄ አጀንዳ ተቀልብሶ የታሰሩ ሰዎችን ስለማስፈታት እንደዚሁም የተፈጠሩ ክስተቶች ላይ ይሆንና መሰረታዊ አጀንዳችን ቸል ይባላል። ጥያቄያችንን ለማስጣል የተለያዩ አካላት አክራሪ፣ አሸባሪ፣ ስልጣን ናፋቂ ወዘተ የሚል ስሞችን በመለጣጠፍ ላለፉት 4 እና በተለይም 4 ወራት በአጠቃላይ በነበርነው 6 ወራት ውስጥ የተለያዩ ነገሮች ተበለውብናል። ስሜትን የሚያነሳሱ
ስሜትን የሚጎዱ ወደ ችግር ሊወስዱን የሚችሉ ነገሮች ሲፈጠሩ ቆም ብለን ነገሮችን በጥሞና ያያየን እዚህ ደርሰናል። ዛሬም ሆነ ነገ ግጭት፣ ሁከት የኛ መንገድ አይደለም። ይህንን ስንል ግን በመብታችን ላይ እንደራደራለን ማለት ፈጽሞ አይደለም። ማንም ይሁን ማን በእስላማዊ መብታችን ላይ በህገ መንግስታዊ መብታችን ላይ የፈለገ ባለስልጣን ይሁን የፈለገ በዓለም ላይ ትልቅ ነኝ የሚል አካል ቢሆን ከእርሱ ጋር በመብታችን አንደራደርም። መስጊድን የመዝጋት ሴራ የእምነት መብትን የሚጠይቅ ለእምነት ተቆርቋሪ ዜጋን ማሰር፣ ማንገላታት፣ በሕዝብ የተመረጠ ኮሚቴን ማሰር፣ ማሰቃየት ስህተትን በስህተት የሚያርመው አምባገነናዊ መንግስት ያበጀው ዘዴ ነበርም። ትግሉ ቀጥሏል። የህወሓት ምኞትም ከንቱ ሆነዋል። ሙስሊሞች በመስጊድ ውስጥ ሰላት ለመስገድ የአምባገነናዊ መንግስትን ፍቃድ እንደማይፈልጉ ሁላ ሰደቃም ሲያደርጉ ፍቃዱን አይፈልጉም። ግን በዚህ ችግር ላይ የሚወድቁ ከሆነ መከራውን በጸጋ ተቀብለው መብትን ለማስከበር እስከ መጨረሻው ይታገላሉ። ይህም በኢትዮጵያ ውስጥ ሆኗል። የተለያዩ ሰዎች የተለያዩ ተንኮሎችን በማድረግ ምናልባትም ድንኳን በማፍረስ የታረዱ ከብቶችን በመውሰድ ዝግጅት ላይ የነበሩ ሰዎችን በማጥቃትና በመግደል የሙስሊሙን የመብት ጥያቄ እንቅስቃሴ እንገታለን ብለው የሚያስቡ ከሆነ ከንቱዎች ከማለት ውጭ ምንላቸው ነገር የለም። የሙስሊሙ ማህበረሰብ ላይ ጦርነት የከፈተው ህወሓት ተልእኮው ምንድን ነው? ኢትዮጵያውያን ሙስሊሞችን ነጥሎ እንዲያጠቃ የቀጠረው ማን ነው? ኢትዮጵያውያን ሙስሊሞችን የማጥቃት ታሪካዊ ቂምና ታሪካዊ ተልእኮ አለውን? ህወሓት ከመጣበት ትግራይ የነገሱት አፄ ዮሐንስ ሙስሊሞችን ነጥለው የማጥቃት ወይም የማጥመቅ ዘመቻ ጀምረው በሙስሊሞች በመገታታቸው ነው ህወሓት ጸረ ሙስሊም ዘመቻ በኢትዮጵያውያን ሙስሊሞች ላይ የከፈተው የሚሉ ቢኖሩም የሰላማዊ ትግል ተምሳሊት የሆነው የሙስሊሞች ንቅናቄ እስር፣ ግድያ ሳይበግረው ዛሬም እንደፈካ እነሆ በመላው ዓለም ላይ እየታየ ይገኛል። ዛሬም በሆነው ላይ በምንሰማቸው አንዳንድ መረጃዎች የተለያዩ ወገኖች የተለያዩ ነገሮችን ብናደርግ አሁን ያለውን የመብት እንቅስቃሴ እናስቆማለን ብለው ዛሬ ጠዋት ስብሰባ ላይ እንደነበሩ አንዳንድ መረጃዎች አሉ። ለምሳሌ ያህል መስጊዶችን ለተወሰኑ ቀናት መዝጋት፣ እንደዚሁም በየመስጊዱ ለመብታቸው የሚቆሙ የሚንቀሳቀሱ ሰዎችን ከስር በማሰር በማስፈራራት በዛቻ ቀጥሎ ወደ ኮሚቴው በመምጣት ይህን እንቅስቃሴ ማስቆም እንችላለን ብለው ከንቱ ምኞት እየተመኙ ነው። በመስጊዳችን ሰላት ለመስገድ ማንንም አናስፈቅድም። ሰደቃ ለማድረግም ልክ እንደ ሰላቱ ማንንም አናስፈቅድም። ግጭትን ለመቀስቀስ የሞከረው አሸባሪው የህወሓት ቡድን አልተሳካለትም። ከማህበረሰቡ የሚጠበቀው ብሔራዊ ጭቆናን ከጫንቃው ላይ ለማውረድ ትግሉን አፋፍሞ መቀጠል ነው። ቆም ብለን ስናይ እውነተኛው ንያውና ፍላጎቱ ሌላ ነው ብለን ወደምንጠረጥረው ሂደት ውስጥ በዚህ በመሸፋፈን መውሰድ እኛን ሊገሉ ይችሉ ይሆናል። ነገር ግን ጥያቄያችን ወደ ኋላ የሚል አይደለም።
እስከዛሬ የሄድንበት መርሃችን ሰላማዊና ህገ መንግስታዊ ግጭትን የመራቅና ግጭትን ፍለጋ ያለንበት ድረስ ቢመጡ እንኳን የምንችለውን መጨረሻ ድረስ ሰላማዊ ግጭት የማያስገባን አካሄድን መሄድ አለብን። እየተወያየን እየተመካከርን እየተደማመጥን የምንሄድ የሰለጠኑ የመብት ጠያቂዎች መሆናችንን ማሳየት አለብን። ህዝበ ሙስሊሙ የጠየቀው 3 ጥያቄዎችን ነበረም። ሽብር የሚቀናው ህወሓት ህገ መንግስታዊ ጥያቄን ከመመለስ ይልቅ ዜጎችን ማሸበር መርጧል። የመንግስታዊ ሽብር ተጠቂ የሆኑ ሰዎች ታስረዋል። 3ቱ ጥያቄ 4 ሆነዋል። የንጹሃን ዜጎች ደምን ያፈሰሱ፣ የእምነት ተቋማትን ያራከሱ ለፍርድ ይቅረቡ 5ኛው ጥያቄ ሆነዋል። የህዝበ ሙስሊሙ ወኪሎች ተይዘው እንደታሰሩ ዜጎች በተለያዩ ቦታዎች ሌሎች በኢትዮጵያና በዓለም አቀፍ ህግ የሚያስጠይቁ መሰረታዊ ጥያቄዎችን እያነሱ ነው። መልሱ ግን በስተመጨረሻ የወል ነጻነት መሆኑ እየታየም ነው። አሁን ደግሞ የታሰሩ ወንድሞች አሉ። እነሱ የሚፈቱ አራተኛ ጥያቄ ሆኖ ይቀጥላል። መስጊዳችንን የደፈሩ የሙስሊሞችን ደም ያፈሰሱ አካላትም ለፍርድ ይቅረቡልን የሚልም ጥያቄ የጥያቄያችን አካል ነው። ጥቃት በቀጠለ ቁጥር ህጋዊ ጥያቄን በህጋዊ መንገድ መመለሱን ትተው ሌላ አማራጭን በያዙ ቁጥር እነዛ አማራጮች የሚወልዷቸው ችግሮች የእኛ ጥያቄ ሆነው እንደሚቀጥሉ ሊያውቁት ይገባል። አገሬ ምን ደረሰባት ብለው የሚያስቡና የሚጨነቁ ኩሩ ኢትዮጵያውያን ናቸው። በህዝብ ዘንድ የጋለም የአገር ፍቅር ስሜት ያላቸው ተብሎ እየተመሰከረላቸው ታሪክ በአገር ፍቅር ስሜት ተነሳስተው አገርን ከጨቋኞች ለመታደግ የተነሱ የሰላም አምባሳደር ብለው የሚዘክራቸው ጀግኖች ናቸው። አህመዲን ጀበል ይናገራል። ምናልባት ጠላት ከሆንን በህገወጥ መንገድ ገብተው ሙስሊሙን ማህበረሰብ ለሚበጠብጡ ህገ መንግስቱን እንዳሻቸው ሊሸራርፉ ለሚፈልጉ ጸረ ማህበረሰብ የሆኑ አካላት ጠላት ሆነን ሊሆን ይችላል፣ አሸባሪ ሆነንባቸው ሊሆን ይችላል፣ ሌላም ሆነንባቸው ሊሆን ይችላል። ማህበረሰቡን ለሚጎዱ የትኛውም አካላት ይሄ ይቁም፣ ህግ ይከበር፣ ሰላማዊ ሂደትን የሚሄድን ሰው ማደናቀፍ፣ ማስተጓጎል፣ ይቅር የሚል ጥያቄን በምናነሳበት ጊዜ የተለያየ ስም ለጥፈው ብዙ ቢሉም ከንቱ ነው ብለን ከመናገርና ያንንም ከመታገል ውጭ ሌላ አማራጭ የለንም። አገር ወዳድ የሆኑ የህዝበ ሙስሊሙ ወኪሎች አገርን መራለሁ ከሚለው አምባገነናዊ መንግስት በላይ ኃላፊነት የሚሰማቸው ናቸው። ዛሬም ከጠንካራ ብረቶች በስተጀርባ ታስረው የሚገኙ ቢሆንም ስቃይ ደረሰብኝ ብለው የማይማረሩ ማንንም ለመበደል አልተነሱም። በደልን የጠሉ ቢሆኑ እንጂ ማንንም ሊያጠቁ አልተነሱም። ጥቃትን የሚከናከሉ ቢሆኑ እንጂ በዳዮችን ለመከላከል የወሰዱትን ሰላማዊ አቋም ለስቃይ ለመከራ ዳረጋቸው እንጂ ዛሬም ገላቸው ታስሮ በእናት አገራችን ኢትዮጵያ ውስጥ ቢገኝም ራያቸው በመላው ዓለም ተስፋፍቶ ህዝበ ሙስሊሙን ብቻ ሳይሆን ኢትዮጵያውያንን አንድ እያደረገ ይገኛል። ዓላማው እንደ ህዝባዊ ወያኔ ሓርነት ትግራይ ንጹሃን ዜጎችን እየገደሉ የስልጣን ዕድሜን ማራዘም አይደለም። ዓላማው ማንንም የመጉዳት ሳይሆን ለዓላማ ብሎ መሞት የተመረጠበት የጽኑዎች ረቂቅ ጎዳና ነው።
የምንገልበት ዓላማ ባይኖረንም የምንሞትበት ዓላማ አለን። እኛ ማንንም ይሁን ማን የፈለገውን አካል ለመጉዳት የተነሳን ሰዎች አይደለም። የትኛውም ወገን የኛ ጥያቄ ቢመለስ መብታችን ቢከበር መብታችን ይከበር ብለን እንቅስቃሴ ብናደርግም ለየትኛውም ኢትዮጵያዊ ጠላት አይደለንም። የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። ለማንም ጠላቶች አይደለንም። ብሔራዊ ጭቆናን ከጫንቃ ላይ አራግፈው በድል ደጃፎች ለመጓዝ በሕዝበ ሙስሊሙ የመፍትሄ አፈላላጊ ኮሚቴዎች የተዘረጋው ጎዳና ላይ ብዙዎች እየተጓዙበት ነው። 3 ጥያቄዎችን መመለስ የተሳነው ህወሓት መራሹ መንግስት ጠራርጎ የሚወስደው የዜጎች ጥያቄ ጎርፍ እያንገዳገደው ይገኛል። ሕዝበ ሙስሊሙን እንደ ማታለያ የሚሰጡትን መደለያዎች ሳይሆን ዛሬ መስጊዴን ማን ይቆጣጠረዋል፣ አህባሽ እንደምን በግድ ተጫነብኝ፣ መጅሊስ እንደምን ተሳለቀብኝ የሚለውን ፈተና መዘንጋት የለበትም። የሕዝብ ወኪሎች የጠየቁት ጥያቄ በአምባገነናዊ መንግስት ተጠፍሮ ነፃ የሕዝብ ወኪሎች በጨቋኞች ታስረው ዑለሞች ከአገር እየተሰደዱና አገር ያሉት በሐዘን እየተጎሳቆሉ 40 ዓመት በኢማምነት ያገለገሉ ዑለሞች ተነስተው መንግስታዊ አህባሻዊ ኢማም ሲሾም መስጊዶች በግዳጅ የአህባሽ መናኸሪያ ሲሆኑ ኡማው በሙሉ እስረኛ ነው ለማለት እንችላለን። የጀግንነት ኩታን የደረቡ ምርጦች ተመርጠው ታስረው ሌሎቻችን ከእስር ቤት ውጭ ያለነው የተፈታን ከመሰለን ራሳችንን እያታለልን ነው። ሁላችንም እስረኞች ነን። ጥያቄያችን እስካልተፈታ ድረስ አልተፈታንም። የተፈቱት ከእስር ቤት ጠንካራ ብረት በስተጀርባም ትውልድን ለአያሌ ዘመናት የሚያስፈታ የህሊና ስንቅን የሰነቁት ናቸው። ቃሊቲ፣ ቅሊንጦ፣ ዝዋይ ያሉት ከጠንካራ የእስር ቤት ብረት በስተጀርባ ወገንን ለመታደግ የገላ የሰውነት ስቃይን ተቀብለው የጨቋኞችን ህሊና በራያቸው አስረው የተፈታ ራይ ባለቤት የሆኑት ወኪሎቻችን እስረኞች አይደሉም። ራእያቸው ለአያሌ ዘመናት ሊታሰር የነበረ ህሊናን በመላው ዓለም ላይ አስፈትቷልና እናም ራሳችንን ከእስር ነፃ ለማድረግ እንታገል። ይህንን ካላደረግን ባርነትን የመረጥን ደካማዎች እንሆናለን። እናም የታሰርንበትን የአምባገነናዊነት ካቴና እንበጥሰው። ብሔራዊ ጭቆናን እምቢኝ አሻፈረኝም በለው። ፍርሃትን ማስፈራራት አለብን። ጭቆናን መጨቆን አለብን። ስደትን እንዲሰደድ ማድረግ አለብን። ምንም እንኳን ማድረግ ቢሳንን ባዘኑት ዑለሞቻችን ፊት ላይ በተከፉት ብርቅና ድንቅ ዑለሞቻችን ፊት ላይ ፈገግታ እንዲኖር ማድረግ እንደምን ይሳነናል? እኛ ስለ ራሳችን እንዳንናገር በአምባገነናዊ መንግስት ጣት ተቀስሮብን እንደምን የዞን 9 ጦማሪያን ስለኛ ይናገሩልን? መናገራቸው ደግ እንደምን እኛ ስለ ራሳችን መናገር ይሳነናል? እኛ ስለ ራሳችን ለመናገር ተሸብሽበን እንደምን ከእስር ቤት በተፈታች ማግስት ርዮት ዓለሙ ስለኛ በጽሑፏ ትናገርልን? በርግጥ እኛ የተነሳንበት ዓላማ ዓለማዊ የሆነ ግብን ለመምታት ከተነሱት ታጋዮች ያንሳልንም? የነጻነት ትግሉን ተነስተንለታል፣ ጥግም እናደርሰዋለን። አዎ ተነስተንለታል፣ ጥግ እናደርሰዋለን። ወደፊት ብለን ብሔራዊ ጭቆናን ጥለን በተነሳንበት የድል ደጃፍ ልንጓዝ ግድ ይለናል። ስለምን ካላችሁ ከ40 ሚሊዮን በላይ የሚሆነው ኡማ እስረኛ ነው።
መስጊዶቻችን ታስረዋል። ምንም እንበል ምንም እናድርግ ምንም ከ1400 ዓመታት በላይ በተዘረጋው የኢትዮጵያውያን ሙስሊሞች የመስጊድ ሥርዓት ውስጥ አህባሽ ዳንኪራ ሲመታ የመታሰራችን ምልክት ነው። በድቅድቁ ጨለማ ውስጥ የኛ ፎቶ ቢታይ የመታሰራችን ምልክት እንጂ የነጻነት አርማ አይደለም። እናም የምንገልበት ዓላማ ባይኖርንም የምንሞትበት ዓላማ አለን። ድንቅ አባባል ነው። በዲፕሎማሲ መድረክ ላይ ለውጭ አገር ዜጎች በውጭ የሚኖሩ የአገር ልጆች አባባሉን ሲገልጹ ፈረንጆች በአድናቆት አንገታቸውን ይነቀንቃሉ፣ ብዕርም አንስተው ይጽፋሉ። የዚህ ተምሳሌታዊ ገለጻ ባለቤት የሆነው አህመዲን ጀበል ሁሌም ሲታወስ ይኖራል። ታስሯል። አህመዲን ነፃ ይሁን ቢባልም እርሱ አካሉ እንጂ ራዩ ያልታሰረ መሆኑን ይፋ እያደረገም 3 መጽሐፍትን ለማህበረሰቡ ሰጥቷል። እኛስ ምን አደረገን? ምን ማድረግ ይገባናል? እኛ ገላቸው እስር ቤት ውስጥ ከታሰሩት በተሻለ መልኩ የተፈታን ነን? የለም። ጥያቄዎቻችንንም ወኪሎቻችንንም የማስፈታት ግዴታ አለብን። ግዴታችንን እንወጣ፣ ቃል ኪዳናችንን እንተግብር። ዛሬ ነገም ሁሌም ድምጻችን ይሰማ። ትግላችን እስከ ድል ደጃፎች ድረስ በአላህ ፍቃድ ይቀጥላል። ብሔራዊ ጭቆናን አንቀበልም። ሳዲቅ አህመድ ነኝ። ልብ ያለው ልብ ይበል። የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላምን አለን። rohro namatte cunqurfamne biya firas ahli akka anqabne biya amba kaisa deemna mafajane humnan kamnu fediti sosona nu birmadu khaliqa mohti walana ya ilahi mesrae